አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ ሰላም ናችሁ ወይ? እንዴት ናችሁ? ስራ፣ ጤና ሁሉ ሰላም ከኔ ጋር አሪፍ ነው አልሐምዱሊላህ። የት ሄዳችሁ ነው ቤተሰቦች? ጠፍታችኋል። አዳዲስ ነገር እየለቀቅኩላችሁ ነበር፣ እናንተ እያያችሁልኝ አይደለም። በቃ ወሬ ብቻ ነው ማለት ነው የሚፈለገው። እንደውም አንዷ ልጅ ስለ ኑሮ ውድነት ብቻ አውሪ ብላኛለች። በቃ አሁን እንግዲህ ስለሱ ብቻ ነው ማለት ነው የማወራው። እና ሰላም ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ቲክቶክ ላይ አንድ ነገር አይቼ ሰሞኑን በጣም እየገረመኝ ነበር ማለት ነው። እና እናንተም እንደዚህ አጋጣሚ ሰይጣን የማይሰራው የለም ከወሰወሳችሁና ካጋጠማችሁ እንድትጠነቀቁ ለወደፊት ብዬ ልንገራችሁ ብዬ ነው። አንዷ የመዳም ቅመም ማለት ነው መዳሟ ተሳፍራ ጭር ባለበት ልብሳቸውን ጫማቸውን ስትሞክር አንደኛው ጫማው እንቃርጎ ቅርት ናውጣ አልወጣም። ከዛ ምን ታርጋት ትቀደው የሰው ጫማ ነው አይቀመጥ፣ እግሯ አበጠ፣ መንቀሳቀስ ሁሉ አልቻለችም። ዝም ብላ ደግሞ የዋህነቷ ወይ ቀዳ ላይ ይሁን አላለኝ። እኔ እሷም ቢሆን 11 ቀን ሙሉ አላስቀምጥም እግሬ ላይ ወይ በቃ የሆነ ነገር ፈለስፋለሁ እንጂ እንደዛ። እሷ ግን 11 ቀን ሙሉ ጠብቃ ሰዎቹ ሲመጡ ቀድባ ወጡላት ማለት ነው። አስቡት እንግዲህ ካሁን በኋላ ያቺ ልጅ ሰዎቿ እንዴት ነው የሚያምኗት? በጣም ወላሂ እኔ እንጃ። እንደዚህ ከመሆን ፈጣሪ ይጠብቃችሁ። ሲጀመር እኔ ልብሳቸውና እቃቸው ምንም አይመስጠኝም። የምር ይሄ በቃ ላበሻ አይሆንም ብዬ ነው የማስበው። አንዳንዶች ደግሞ እንጃ ዝም ብለው ይጓጓሉ። የሰው ሀቅ ከሆነ የሰው ሀቅ ነው የሚሰራልኛል። እኔ ከቻልኩ እንደዚህ አይነት ካማረኝ መግዛት፣ ካልቻልኩ ደግሞ አርፌ መቀመጥ ነው እንጂ የሰው እቃ ምን አለባበሰኝ ምን አነካካኝ። ሲጀመር አይፈቀድም። ሳይፈቅዱ ምንም ነገር ማድረግ አይቻልም ማለት ነው በትክክለኛው በኢስላም። የሰውን ነገር እነሱ ፈቃደኛ ደስተኛ ሆነው አድርጉ እስካላሏቸው ድረስ እንኳን ልብሳቸውን እንኳን እቃቸውንና ማስቲካ ራሱ አስቀምጠው ያንን ካለነሱ ፈቃድ አንስተው መብላት አይቻልም። ነፍሳችንን ማሸነፍ አለብን ማለት ነው። እና ሌላውን ሁሉንም ነገር ትታችሁ ግን ልብስ ላይ እና ሰው ጫማ ላይ ምን ጠጣ አባባላችሁ ድፍረት አይሆንባችሁም እንዴ? ጭራሽ የሰው ልብስ ጭራሽ የሳቸውን ጫማ አላረገ። ወላሂ አስቤው አላቅም፣ እንደዚህ ሞክሬ አላቅም። እንደዚህ ሲጀመርም እኔ ልብሳቸውም አይመስጠኝም ካማረኝም በቃ ይሄ ልብስ ያምራል ብዬ አልፋለሁኝ እንጂ አልበለዚያ እንደዚህ ልልበሰው ልሞክረው ብዬ አላቅም። እንዴ ከች ቢሉብኝ እሳ ሲጀመር በሩ ኳኳኳኳ ግቡ እንዳለብኝ ነው የሚውለው ማለት ነው። እነሱ ከሌሉ ቢሳፈሩም እንደዚህ ታኝቼ ነው ሳራ የምውለው እንጂ የእነሱ ልብስ ሞክር ምናምን ነገር አሉ። ወላሂ እውነቴን ነው። እና ተጠንቀቁ። እንደዚህም ያለ ጫማው እንዴት ጫማ ሆኖ እምቢ ብሎ ይቀራል? ግን ልጅቷ ፖስት ያደረገችውን ፎቶ ራሱ አሳያችኋለሁ ካላመናችሁ ማለት ነው። ተቀዶ ጥቁር ነው ይሄ ባለ ዚቡ ጫማ። እሱ ነው ገብቶ እግሯ ውስጥ ድንቅር ብሎ ናውጣ ሲባል እምቢኛ ነው ማለት ነው። ሱብሃንአላህ እንዴት እንደገባላት ከዚያ እንዴት አልወጣም እንዳላት በጣም ገርሞኛል። እና እንደዛ ነገር አጋጥሟታል። እናንተም እንደዛ እንዳያጋጥማችሁ ተጠንቀቁ። የሰው ልብስ አትሞክሩ፣ ራሳችሁን ጠብቁ። ብዙ አሉ የሰው አይባድ የሰው ላፕቶፕ ስልካቸውን ወጣ ሲሉላቸው የልጆቹን ስልክ የሚኮረኩሩ አሉ። እኔ የሰው የልጆቹ አይፎን ስልክ ማለት ነው። አሁን እኔ አይፎን ተጠቅሜ አላቅም፣ ግን አይፎን ሳይኖራቸው የአይፎን አጠቃቀም በአጠቃላይ የሚያውቁ አሉ ልጆች እዛ የእነሱን እየኮረኮሩ ማለት ነው። እኔ ግን አልነካም፣ በጣም ነው የምፈራው። ኧረ አስባችሁታል? ያነሳኝስ ፎቶ ምን ይታወቃል? የዛሬ ቴክኖሎጂ አስቸጋሪ ነው። እና የሰው እቃ አትነካኩ፣ ራሳችሁን ጠብቁ፣ በራሳችሁ ነገር ተብቃቁ እንጂ የሰው ሀቅ የሰው እስከሆነ ድረስ ምን አልከፈከፈኝ፣ በራሴ ነገር እጠቀማለሁ እንጂ ካማረኝ ብር ካለኝ መግዛት ያንን የነሱን የሚመስል ነገር መግዛት ይቻላል። ሁሉ ነገር ቀላል ነው። ብር ካለ በሰማይ ላይ መንገድ አለ፣ ከሌለ ደግሞ ያንን ማድረግ ከቻልኩኝ አድቤ ቁጭ። አሁን እንግዲህ ያቺ ልጅ እንዴት ነው በቃ ሀላስ ምንም አያምኗትም። በቃ ካሁን በኋላ ልብስን ጨርሳ ለብሰዋለች። ጨርሰሽ አውጥተሽ ጠቢልኝ የዱላውን ባትላት ነው ብላችሁ እንደዛ ምትላት ይመስለኛል። ጨርሳ ለክፋዋለች። በቃ ጨርሳ እየወጣ ምትል ነው የሚመስለኝ ማለት ነው። ስንት አረቦች አሉ እኛን የሚጠየፉ፣ ስንት ደግሞ አሉ ሰው የሚወዱ። እና እንደዚህ አጋጠመኝ ብላ ስታወራ
አብዛኛዎቻቸው ኧረ እኔም እንደዚህ ሞክራለሁ የሚሉ አሉ ማለት ነው። እዛ ኮሜንት ላይ ቲክቶክ ላይ ነው ልጅቷ ተጠንቀቁ ብላ የፖስተተው። ታስር ግን ኧረ እኔም አንዳንዴ እሞክራለሁ ያጋጥማል አይዞሽ ምናምን የሚሉ አሉ። ግን ልጅቷ ገርማኛለች። 11 ቀን ሙሉ አስቀምጣ መተው እነሱ ሲቆርጠው ሲያወጡላት፣ ወይ ውርዴት! በጣም ከባድ ነው። እሺ ከምንም በላይ ይከብዳል። ግን እንደዚህ ተፈጠረ ምን ይደረጋል? እና ውድስ ቤተሰቦቼ አብዛኛዎቻችሁ 1800 ሰብስክራይብ አለኝ። ሁላችሁም ወዳችሁ ፈቅዳችሁ ነው ሰብስክራይብ ያደረጋችሁኝ እና ቪዲዮ ነው ይልኝ። ጠፍታችኋል፣ የት እንደሄዳችሁ አላቅም። እመጣለሁኝ እኔም ብቅልም እያልኩኝ ነው። ዳታ በጣም ተወዷል። በዛ ላይ አይስብም። በዛም በሳምንት 2 ምናምን 3 ይለቃል ነው ብዬ አስቤ ነው የጠፋሁት። እናንተ ግን ሰብስክራይብ ምናምን የምታደርጉኝ ከሆነ እመጣለሁኝ። የሚሰራን ሰው አበረታቱኝ። ሰብስክራይብ ያደረጋችሁኝ ላይክ አድርጉኝ፣ ሸር አድርጉኝ፣ ኮሜንት ጻፉልኝ። ሁላችሁንም ወዳችኋለሁ። አላህ ወደድ ያደርጋችሁ። ሁላችሁንም ለሀገራችሁ በሰላም ያብቃችሁ። ሀገራችሁን መምጣት የምትፈልጉ እዛው መስራት የምትፈልጉ ደግሞ ሁሉን ነገር ቀለል ያደርግላችሁና ስሩ። እዚህ አይነት የተለያዩ ዱዓዎችን ከፈለጋችሁ ደግሞ ኮሜንት ስር ጻፉልኝ። ቤታችሁን መጥቼ ዱዓ ላደርግላችሁ እችላለሁ። እና እንደዛ ነው። ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። ቪዲዮዬን እስከ መጨረሻው ይዩልኝ። እያያችሁልኝ አይደለም? ሰዓቱ በጣም ደክሟል። ከቻልኩኝ ሊቭ ላይም ለመግባት እሞክራለሁ። ያው ሚጣጋል መቻችልኝ እያለ ነው። ይሄ ሊቭ አሪፍ ነበር ለሰዓት ለወሬም። በጣም አንዳንድ ምርጥ ወሬ ያላቸው ልጆች አሉ። ኔትወርኩም ያዝጋል። በተለይ ቤት ላይ በጣም ደካማ ነው። እንደፈለኩ አልወጣ ደግሞ አልቻልኩም። ብቻ በቻላችሁት መጠን አግዙኝ እላችኋለሁ። ውድ ቤተሰቦቼ ሁላችሁንም ውድድድ አደርጋችኋለሁኝ። በላጊ ዝናብ መጥቶልናል። ሰሞኑን ሲዘንብ ነው የከረመው እና ደስ ይላል። ሀገራችን ቶሎ አያችሁት አይደል? አረንጓዴ እየሆነ ነው። አሁን ሳሩ ሁላ እያበቀለ ነው፣ እንደ ክረምቱ ማለት ነው። ዝናብ እየጣለ ስለሆነ ሰውም ሁሉን አላነሳም ገና እያነሳ አውድማ ነው። ዝናብ መጥቶባቸውም ለማድቀቅ የሚታገሉ አሉ። አጉል ሰዓት ላይ ስለሆነ የዘነበው ትንሽ ጠብቋቸው በሆነ አሪፍ ነበር። ዙሮ ከኛ ደግሞ አላህ ያውቃል። እንደዚህ የምለፈልፈው 8 ደቂቃ እንደሆነልኝ እያልኩ ነው ያለው። ወሬ ያጥረኛል። በነገራችን ላይ እኔ ወሬኛ አይደለሁም። የፈለኩትን ፈልጌ ያሰብኩትን አስቤ ነው እንጂ ወሬኛ አይደለሁም። ወላሂ ቢኩል ላሃል። ሰብስክራይብ እንዳትረሱ፣ ላይክ፣ ሼር፣ ኮሜንት እንዳትረሱ። እስከ መጨረሻው ድረስ ቪዲዮ ይዩልኝ፣ አበረታቱኝ። የምር በጣም እንደ 100 ሰው ምናምን ብቻ እኮ ነው እያየልኛለሁ። ከ1800 ሰው ከ1800 ሰው የት ሄዳችሁ ነው? እናወዳቸዋለሁ ሁላችሁንም። ሰላም አለይኩም ወራህመቱላሂ ወበረካቱ።